ሰላም ውድ ሀገሬ ልጆች፣ ዛሬ ደግሞ ማሳያችሁ ሰምቡሳ ነው። ለረመዳን የሚሆን ማለት ነው። የሚያስፈልገን አንድ ኪስ ሰምቡሳ ነው። ከዛ ጅብን ኬሪ ውስጡ ያደረግን። ይሄ ደግሞ ወረቀቱ ጠቅልለን ከጨረስን በኋላ ወረቀት ውስጥ አስገብተን ስሙን እንጽፍና አሽገን ፍሪጅ ውስጥ እንከተዋለን። በምንፈልገው ሰዓት የሚያስፈልገን ደግሞ 2 ማንኪያ ዱቄት ነጩ ነው። በጠብጠዋለን ሰምቡሳ ስንጠቀልል እንዲጣበቅልን ማለት ነው። ሰምቡሳ አጠቃልላለን። እኔ ግን በእጄ እንደዚህ ነው የምጠቀልለው። አንዳንዱ በመጥበሻ ላይ ምናምን አድርጎ በጣውላ ላይ እንደዚህ እንጠቀልልና ጅብን እንደዚህ እናስገባዋለን። ከዛ ይቀለኛ እንደዚህ ከዛ እንደዚህ ማለት ነው። ይሄ በጣም ቀላል ነው። ይሄንን የምወደው ነው። እንዲጣበቅልን እናደርግና ከዚህ ከበጠበጥነው ዱቄት እንደዚህ ሲጠበስ እንዳይከፈት ማለት ነው። በግራና በቀኝ እንደዚህ